በኢትዮጵያ ውስጥ የነበረው የናፍጣ አቅርቦት ወደ ቦታው እንዲመለስና ከጦርነቱ ቀድሞ የነበረው አቅርቦት አቅም እንዲመለስ መወሰኑ ዛሬ ተነግሯል። ጦርነቱ በፊት እንግዲህ በየቀኑ 9 ሚሊዮን ሊትር ናፍጣ ወደ ኢትዮጵያ ዲስትሪቢዩት የሚደረግና የሚከፋፈል የነበረ ሲሆን ከጦርነቱ በኋላ ግን ወደ 4.5 ሚሊዮን ሊትር መውረዱ ይታወሳል። ይህን ዜና የተናገሩት እንግዲህ ይህን ውሳኔ የተናገሩት የገንዘብ ሚኒስትሩ አህመድ ሺዴ ናቸው። ከዛሬው ዕለት ጀምሮ ከጅቡቲ የሚመጡ ቦቴዎች ወደ ኢትዮጵያ ወደ አዲስ አበባ ጉዟቸውን ያደርጋሉ። በነገው ዕለት ደግሞ ቀጥታ ወደ ክልል ከተሞችና ክልል ላይ ወደሚገኙ ቦታዎች ደግሞ ይሰራጫሉ። ስለዚህ ቀድሞ የዚህ የናፍጣውን ወደ 9 ሚሊዮን ሊትር ናፍጣ አቅርቦት እንግዲህ ቀድሞ የሚያገኘው ማለት ነው የአዲስ አበባ ወር ደግሞ አዲስ አበባ ያሉት ማዲያዎች ናቸው ማለት ነው። ቤንዚንና የአውሮፕላን ነዳጅን ከዚህ ቀደም የነበረው አቅርቦት ላይ እንዳለና ምንም አይነት ማስተካከያ እንደሌለው ተነግሯል። አህመድ ሺዴ የተናገሩት ከሆነ መንግስት ከጦርነቱ በፊት ይከፍለው ከነበረው ክፍያ ከ20 ቢሊዮን ዶላር በላይ በመክፈል ነው እንግዲህ እንድጎማ እያካሄድ ያለው ደግሞ ይህን ያቀርቦት ችግር እየፈታ ያለው ማለት ተናግረዋል። ስለዚህ ዛሬ ጉዞ ከጀመሩ ከጅቡቲ እስከ ነገ የሆነ በዚህ በ3 ቀናት ውስጥ ይደርሳሉ ቦታዎቹ ማለት ነው። እንግዲህ አዲስ አበባ ውስጥ የሚገኙ ትልቅ የረጃጅም የናፍጣ ሰልፎች ላይ መፍትሄ ይኖራል ብለን ተስፋ እናደርጋለን። ከዚህም በተጨማሪ ከባድ መኪናዎች ሳይሆን የተለያዩ መኪኖችም ለዕለት ተዕለት ጉዟችን ደግሞ ለዕለት ተዕለት ስራችን የሚያስፈልጉ የተለያዩ መኪኖችም እንደዚሁ ፋታ ያገኛሉ ብዬ አስባለሁ።